አርሰናል ይሄን ዋይፋይ ፓስወርድ ካሪያት አልማት የተባለን ሰውዬ ሃክ አረግ ነው። ፈርስት ሃፍ ነው አክን ያደርግ ነው። ፈርስት ሃፍ ማለት ሃቨርትስ እንዴት አባሽ ናፍቀሽን ነበር። እንዴት አባሽ ጎሉ ራሱ ማለት ጎሉ ራሱ ለጊዮኬሬዝ ራሱ ሃቨርትስ መኖሩ ተመቸው። አይገርም? ተመቸው እኮ በቃ ሃቨርትስ ለማልስት ምትል ሰው ነው። ጊዮኬሬዝ ስጠኝ ሚል ሰው ነው። ተመቻችሁ ገባ አይደል? ሌላው ሰልፊሽ ስለሆነበት ሃቨርትስ ሁሌ የሚያገባው ባዶ ኳስ ለጊዮኬሬዝ ይሰጠዋል። አሪፍ ነገር ነው። እንዴት አድርገን ነው አሁን ሃቨርትስን ሜዳውስ ምናስገባው? ገባሽ አይደል? አሪፍ እንቅስቃሴ ፈርስት ሃፍ ጌም ገደል ነውና ሰከንድ ሃፍ ትሬኒንግ ምናምን ሮቴሽን ምናምን ፊትነስ መጠበቅ ያለባቸው ምናምን ተጫወትም። ጄሱስ ተቀይሮ ሲገባ ሁሌ ያገባል። ተቀየረ 0-0 እያለን የምታገባ ምን አለበት? አድክም ይሆን ሰውዬ ደግነቱ ተሰረዘበት። ከባር ያለቀ ጨዋታ መግደል ነው። የሞተ ሰው ላይ መተኮስ ነው ጄሱስ የሚችለው። ከዛ በተረፈ የኤዜ እንቅስቃሴ ምናምን ተመችቶኛል። ማርቲኔሊ ማሪፍ ነበረች። አንድ ጎል አገባች። ማርቲኔሊ ቻምፒየንስ ሊግ ደረዳም ከተባለ ማንንም ሁን ነው የሚያገባው። ማርቲኔሊ የተለመደ ነው። አሁን ሊድዝ ላይ ይሄን ነገር ፈርስት ሃፍ ላይ ድገሙልን ባይ ነኝ። በቃ ፈርስት ሃፍ ላይ ሊድዝን ግደሉልኝ። ይሄ ነው ማየት ፈልገው ያርዘገናርስ የአውሮፓ ሻምፒዮንስ ሊጉን እንግዲህ ጀምአው ከተጫወትናቸው እያንዳንዱ ጨዋታዎች ሁሉንም በማሸነፍ እንግዲህ ኮሬክት ስኮር ማግኘት የቻልነው እኛ ነን ማለት እኛ አርሰናሎች ማኗ ዘንድሮ እዚህ መድረክ ላይ ታላቅ ገድል ይፈጸማል። ጀማው ታላቅ ገድል ዛሬ ለማንኛውም 3-2 በሆነ ውጤት አሸነፈናል። ቪክቶሪዮ ኬሬሽ አስቆጥሯል። ከዛ በተጨማሪ ኪንግ ካይ ሃቨርትም ጀምአው ጎል ማስቆጠር ችሏል። ማርቲኔሊ ሶስተኛውን ጎል አስቆጥሮልናል። ጀምአው በዚህ ጨዋታ ላይ በጣም ኢኮኖሚካል ነበርን። የተለያዩ ተጫዋቾችን አስገብተን ሞክረናል። ኦሬዲ ዋናው ቡድናችንን አስቀምጠነው ነበር ጀምአው። ከዛ ውጪ ግን አርሰናላችን በአውሮፓ ሻምፒዮንስ ሊግ መድረክ ማለት ነው እጅግ አስፈሪ ቡድን መሆኑን አሁንም እንግዲህ ማሳየቱን ቀጥሏል ማለት ነው። በዚህ መድረክ ላይ ዘንድሮ እንደ ቀልድ አንፋታም ጀሙ እንደ ቀልድ መፋታት ብሎ ነገር አይኖርም። ታዲያ አንደኛ ሆነን በማጠናቀቃችን መቼስ የመልስ ጨዋታዎችን በሙሉ ከዚህ በኋላ የምናደርጋቸው ማለት ነው አራት ውስጥ እስኪገባ ድረስ በሜዳችን ነው የምናደርገው። መጀመሪያ ከሜዳችን ውጭ እንጫወታለን ማለት ነው። እጅግ ትልቅ አድቫንቴጅ ነው። ለማንኛውም እንኳን ደስ አላችሁ ጀምአው። ነቃ ደንገጥ በሉ። ከዚህ በኋላ በዚህ መድረክ ላይ ትልቅ ነገር ጠብቁ ነው። ይመቻችሁ። አርሰናል አሸንፏል። ማን እንዴት ነው ሜዳችን ላይ ካይርናን የሚባል ክለብ ሁለት የሚያገባብን? ካይራት ምናምን የተባለ ካይ ሃቨርዝ እኮ የሚባል ክለብ ነው ሁለት ያገባብን ዛሬ። ማን ምንድን ነው የተፈጠረው? ዝም ብሎ መንገደኞች ሰብስበው እኮ ነው ያመጡት። ኳስ ተጫዋች ምናምን የላቸውም እኮ እነዚህ መንገደኞች ምናምን ዝም ብሎ ኑ ምናምን ተጠራርተው እኮ ነው መተው እኮ ሁለት ያገቡብን። ምንድን ነው የተፈጠረብን ያለው? ሃቨርዝ ግን ምን አይነት ጨዋታ ነው? ይኸውላችሁ በደንብ ነው ትሬን ያደረግንበት። ይሄንን ጨዋታ በደንብ ነው ትሬን ያደረግንበት። እኔ እንደውም ሜንታሊቲያቸውን በደንብ ቢውልድ ያደርጉበታል። 6-7 ምናምን የምናገባ መስሎኝ ነበር ገና አንደኛው ደቂቃ ላይ ስንጀምር። ግን ምንድነው የምንሰራው? ማን ሃቨርዝ ምን አይነት ጨዋታ ነው ዛሬ ጮቶ? አንድ ጎል 2 አሲስት ማን ለማርቲኔሊም ለጊዮኬሬሽም በስማን ከጉዳት እንደተመለሰ ናፍቆን ነበር። ምን አይነት ጨዋታ ነው የሚጮተው? አተ ትችላለሽ፣ ቴስታ ያወርዳል ማን ይችላል? በጣም ነው የሚችለው። በዛ በኩል ማዶኬ ምን እያደረገ ነበር? ዛሬ አልቻለም፣ ጠፋበት። ኤዜ በጣም ራስን መለወጥ አለብን። ኤዜ ምን እየተፈጠረ ነው እንዴ? ምንድነው ያመጣን? ለሌላ ነገር ነው፣ ፐርፐዙ ሌላ ነገር ነው፣ የምትሰራው ሌላ ነገር ነው። ማርቲኔሊ ሻምፒየንስ ሊግ ላይ ሮናልዶ ነው መላችሁ። ለዚህ ነው 6ኛ የሻምፒየንስ ሊግ ጎሉን አገብቷል። ምንድነው የሄነሪን ሪካርድ ሊሰብረው እኮ ነው፣ አምጣው እያለው እኮ ነው። አንድ ጎል ካገባ ከሄነሪ ጋር ይጋራሉ፣ 2 ካገባ ይሰብረዋል። ይሄ ሰውዬ ደግሞ 2 ላይ አገባ አይችልም። አርሰዬ ምን እሺ ነው እንዴ? ካይራትን ምናምን እኛ 5-0 ምናምን ስንጠብቅ ተጨንቀሽ 3-2 ታሸነፍሽ። እኔ እኮ የሚያዝናናኝ ነገር አላጣም። ምን ያርሰናል ላይ እሺ፣ ጎሎቹስ ምንድነው? እኔ አላየሁም፣ ግን ያየኝ ጋር ዛሬ ሴት ፒስ አለበት ወይ ኦንጎል አለ፣ ፔናልቲም የለበትም። እሺ እንደምናየው ቪክተር ጊዮኬሬሽ 2ኛ ደቂቃ ላይ አግብቶ በቃ ፈጇቸው። በቃ ስንትና ስንት ለባዶ ምናምን ብዬ 3-2 አሪፍ፣ በጣም አሪፍ ነው፣ በጣም አሪፍ። ቢያንስ አርሰናል ላይ ይሄ ውግም ያለው ይሄ የማይገባው ነገር ተፈቷል፣ ተፈቷል። ለማንኛውም የሚመቻቸው የዊን ኢዘ ዊን 8-8 ዊን አድርገውታል ማለት ነው። ሂስትሪ በእርግጥ 7 ሲያሸንፉ ነው እንደዛ እንትን ያደረጉት። ለማንኛውም የሚመቻችሁ ቀጣይ ከሊድስ አዌይ ነው የምትጫወቱት። እንደዚህ ተብሎ ይመጣልሻል።